እነዚህ ውስጥ ማህበረ በኩራት እንደኔ መከራ የበዛባችሁ ሰዎች ስም አልቦ ስትኖሩ ስም ሳይወጣላችሁ የተጣላችሁ የለም ነበር አይደለም እንዴ? ወረታም ማህበር ነበረ፣ መራይም ማህበር ነበረ፣ ዳንግላም ማህበር ነበረ፣ ኮሶበርም ማህበር ነበረ፣ ፍኖተ ሰላም ደብረ ማርቆስ ማህበር ነበረ። አልፎም እስከ ድሬዳዋ ድረስ ነው አዳማ ደብረ ብርሃን ማህበር ነበረ፣ ደሴ በመላው ኢትዮጵያ ማህበር ነበረ። ሲቅለበለቡ ስም አውጣለን አሉኝ። ዝም ብለው ያለ ስም መኖር ለካ አሁን ዮሐንስ የሚለው ነገር ነው መሰል ያስጠላኝ። ስም አውጣለን አሉኝ። እንግዲህ ለመራይ ሌላ ስም፣ ለወረታ ሌላ ስም፣ ለደራ ሌላ ስም ከማወጣ ማህበረ በኩራት ብዬ ሰየምኩት። ማህበሩ ግን የተቋቋመ ገዳሙ ከተቋቋመ አንስቶ እየዳነ የሄደ ህዝብ በየከተማው ማህበር አቋቁሟል። ማህበሩ የቆየ ነው፣ ማህበሩ የነበረ ነው። ስሙን ብቻ ነው ማህበረ በኩራት ያልኩት። እና እጅሬ ተንቦጀቦጁ ማህበረ በኩራት ሲባል ስም ሲወጣ እና እጅሬ እነሱ ማይጠር ተወራጩ ያለነሱ እነሱ ናቸው። እችን የውጩንም የውስጡንም እንደፈለጉ በሚሊዮን የሚቆጠር እየተቀበሉ 1000 2000 ብር ሰጠን እያሉ ሲያታልሉ ኖረው ነበር። አሁን እውነተኛው አሰራር እንዲሁ በቸርነቱ ሳይቀበል የሚሰሰው ሲመጣ እንደ ዘንዶ ይወራጩ ጀመር። ከዚህም ውስጥ አሉ እየሰሙኝ ነው። ጠፈፍ አድርጋችሁ ስሙኝ። ተልካችሁ የመጣችሁ ሰዎች እንደምን ቆያችሁ? የጽዮን ተራራ ሰማያዊት ኢየሩሳሌም ይላታል። ያቺ የሰማይ ሀገራችን እኮ ናት። በሰራዊተ መላእክት በበኩራት ማህበር መካከል ከበኩራት ማህበር ከቅዱሳን ጋር ነው የምንኖረው። ያን ጊዜ ይሄ ሸማ የለም ያገሬ ልጅ። ሁላችንም ከፀሐይ 7 እጅ አብርተን ነው የምንገባ። ከዛ ላይ ቀለም ጎሳ ብሔር የለም። ሁሉም አንድ አይነት ሆኖ እንደ ፀሐይ ደምቃችሁ እንደ ፀሐይ ሙቃችሁ ነው የምትገቡት። ገናት ሀገራችን በሰማይ ነው። ገብቷችኋል? ለመሆኑ እስካሁን ይሄን ታስቡት ነበር? ኩነኔና ጽድቅ እኮ መኖሩን ማያውቃለ ዝም ብሎ ይሄ ያገኘውን እየቀረደደ እየበላ ዝም ብሎ ምን አገባ? ሆዶ ቦላ በቃ የእናንተ ሀገር ሆዳችሁ። አሁን ጽድቅና ኩነኔ የሚያውቃለ በታውቁማ ኖሮ መች እናታችሁን ታሳዝኑ ነበር? መቼ ትዳር ጓደኛችሁን ትክዱት ነበር? መቼ ሰው ገንዘብ ታጭበረብሩ ታታልሉ ነበር? መቼ ጠንቋይ ትሄዱ ነበር እንዴ? አይ ጠንቋይ ብቻህን ቀረህ እንግዲህ። አይ ጉድ መጣ። ብቻህን እንደማስቀረህ ነው የበራው በላይ። መቼም ከዚህ ስብከት አምልጦ የሚሄዳለ ወደ ሰይጣን። ይሄንን የበረሃ ስብከት ሰምቶ ወደ ሰይጣን የሚሄዳለ እንዴ? አላይም አልሰማም። እንዲሁ አይደረግም። እሺ እንዲሁም አለመመንኮሳችሁ እግዚአብሔር ይመስገን። አሁን ይህ ሁሉ ለመንኩስ ፊለኝ ምን ማገበው ዳት እንዴት ቆያችሁ? አዲስ ሰማይና አዲስ ምድር አየሁ ይላል ዮሐንስ ምዕራፍ 21 ቁጥር 1 እስከ 5 ድረስ። አዲስ ሰማይና አዲስ ምድር አየሁ። ይሄ የነበረው ምድርና የነበረው ሰማይ አልፏልና ባህሩም ደርቋል፣ አለቀለት። ይሄን የምትጠብቁት እንግዲህ አሁን እዚህ የምትጋደሉበት መሬት ያልፋል። ከዛ በኋላ እንዲህ በተስፋ የምንጠብቀው ሰማይ ይጠቀለላል። አዲስ ሰማይና አዲስ ምድር ነው የሚለው። እነሆ ሰማያዊት ኢየሩሳሌም ናት ለባሏ እንደተሸለመች ሙሽራ ከሰማይ ስትወርድ አየኋት አለ። እኔና እናንተ ቅዱሳን የሚኖሩባት እኔም በእናንተ ጸሎት መግባቴ አይቀርም ማለት አይደለም እንዴ? ጥላችሁ ልትገቡ ነው? ጥላችሁኝ እንዳትገቡ አደራ። በእንተ ማርያም ብያችኋለሁ። ጥላችሁኝ እንዳትገቡ። ሰው ምን አይ ይኸው ተስፋ ሊያስቆርጣችሁ ነው። እግዚአብሔር ይገስጽ በሉት። ይሄን ክፉት ልትድኑ አይደለም የመጣችሁ እንኳን በነፍስ በስጋ ድናችሁ የለም እንዴ? ሐኪሙ ያቃተውን ዶክተሩ የተሸነፈበትን በሺህ የሚቆጠር ብር የፈሰሰበትን ያን አካላችሁን ትቆረጫለሽ፣ ትቀደዳለህ፣ ኦፕሬሽን ትባላለህ ሲሆን ነፃ ወጣ የለም እንዴ? የነፍሳችሁማ ከስጋችሁ አይከብድም። በነፍስ እኮ አምኖ መዳን ብቻ ነው። ይሄን ክፉ በሽታ